ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በዛሬው ፕሮግራም ይዤላችሁ የቀረብኩት እንግዲህ ስልካችንን ብቻ በመጠቀም እንዴት ነው ኤአይን ተጠቅመን ገንዘብ ልንሰራ የምንችለው የሚለውን ክፍል አንድ ይዤላችሁ ቀርብ ያለው ማለት ነው። በዛሬው ፕሮግራም ቻት ጂፒቲን ብቻ በመጠቀም እንዴት ነው ገንዘብ የምንሰራው የሚለውን አሳያችኋለሁ ማለት ነው። እንግዲህ ብዙዎቻችን እንደምናውቀው ኤአይ አለማችንን በአሁኑ ሰዓት እየተቆጣጠራትና ሙሉ በሙሉ በሚባል ደረጃ በሁሉም ነገር በኤአይ እየተሰራ ይገኛል። በአሁን ጊዜ ገንዘብን በኤአይ እየተሰራ ይገኛል ማለት ነው። እንዴት ነው ታዲያ እኛስ በስልካችን ኤአይን በአግባቡ መጠቀም የምንችለው የሚለውን አሳያችኋለሁ። ኤአይ ማለት ምንድነው የሚለውን በመጀመሪያ ልንገራችሁ። ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ነው። የስሙ ስናብራራው አርቲፊሻል ኢንተለጀንስ ማለት ነው የሰውን ልጅ ጭንቅላት ወይም የሰዎችን ልጅ አስተውሎት በአርቲፊሻል ወይም በሰው ሰራሽ መልክ ይዞ መምጣት ማለት ሲሆን ይህም ከሰው ልጆች አእምሮ የበለጠ ለማድረግ ራሱ ታቅዶበት እየተሰራ ያለ በጣም ሰፊ የቴክኖሎጂ መስክ ነው ማለት ነው። አሁን ያለንበት የኤአይ ዘመን እየተባለ ይጠራል። ኤአይዎች ሙሉ በሙሉ እየተቆጣጠሩት ይገኛሉ ማለት ነው። ከዚህ በኋላ እንግዲህ ስራን ለመስራት ኤአይዎች በቂ ናቸው እየተባለ ይገኛል። ከዚህ በኋላ እንዴት ነው ታዲያ የሰው ልጅ ኤአይዎች ስራን ከተቆጣጠሩ የሰው ልጅ ገንዘብ ሊያገኝ የሚችለው እንዴት ነው ህይወቱን ሊመራ የሚችለው የሚባለውን ነገር ደግሞ በአሁን ጊዜ ሙያ ሳይሆን የሚያስፈልገው ከሙያ በላይ ደግሞ ኤአይን መቆጣጠር የሚችል ሰው፣ ኤአይን መረዳት የሚችል ሰው እጅግ ስኬታማና ለውጥ ፈጣሪ ሰው መሆን ይችላል ማለት ነው። በዚህ ደረጃ ነው ያለው ሁኔታ። ወደ ዛሬው ፕሮግራም ስንገባ እንግዲህ በመጀመሪያ ይዤላችሁ በክፍል አንድ ይዤላችሁ የቀረብኩት እንዴት ነው ቻት ጂፒቲን እና እነ ጄሚናይን የመሰሉ አፕሊኬሽኖችን በመጠቀም ወይም ኤአይዎችን በመጠቀም ገንዘብ ልንሰራ የሚችለውን ያሳያችኋለሁ ማለት ነው። እንግዲህ ቻት ጂፒቲ ወይም ኦፕን ኤአይ ይባላል። ቻት ጂፒቲ በቻት ጂፒቲ እንዴት ነው ገንዘብ የምንሰራው የሚለውን አንድ በአንድ ላሳያችሁ። ቻት ጂፒቲ የሚሰራልን ስራ ዋናነት ምንድን ናቸው የሚለውን በቅድሚያ ልንገራችሁ። ቻት ጂፒቲ የተመሰረተው በመጀመሪያ ደረጃ በ2015 ዓ.ም ሲሆን በነፃ አገልግሎቶችን ለመስጠት ታስቦ የተሰራ ኤአይ ነበረ። ነገር ግን ኋላ ከገንዘብ እጥረት የተነሳ ወደ አንዳንድ የተወሰኑ አገልግሎቶችን በክፍያ መስጠት ጀምሯል ማለት ነው። እንዴት ነው ታዲያ ቻት ጂፒቲ በመጠቀም ገንዘብ ልንሰራ የምንችለው የሚለውን ስናይ ቻት ጂፒቲን በመጠቀም ገንዘብ የምንሰራው ሙሉ በሙሉ በሚባል ኤአዩ አይደለም ገንዘብ የሚሰጠን ወይም ገንዘብ ስጠን ስላልነው የሚሰጠን ጉዳይ አይደለም። በኤአዩ የሆነ ነገር ስላልነው ገንዘብ የሚሰጠን ሳይሆን ኤአዩን እንደ ሰራተኛ ተቆጣጥረ ነው ሰራተኛችን አድርገ ነው በሱ የምንሰራውን ስራ ወደ ሌሎች ገንዘብ ወደሚያስገኙ ነገሮች ቀይረን ገንዘብ ማግኘት እንችላለን ማለት ነው። እንዴት ነው ታዲያ ቻት ጂፒቲ የሚሰራልን ገንዘቦች ምንድን ናቸው ካልነ የመጀመሪያው ነገር ዩቲዩብ አውቶሜሽን ወይም ዩቲዩብ ላይ ኮንቴንት መስራት ነው። ይህ ማለት ምንድነው? ዩቲዩብ 1000 ሰብስክራይበር እና 4000 ዎች አወር ስንሞላ ክፍያ መክፈል ይጀምራል። ይህን ክፍያ ለማግኘት ታዲያ ቻት ጂፒቲ ስክሪፕቶችን በመጻፍ አይዲያዎችን በመፍጠር ለሁሉም አይነት የኮንቴንት አይነት ስክሪፕቶችንና አይዲያዎችን በመጻፍ የተምኔል ታይትሎችን በመጻፍ ታይትልና ታጎችን በመጻፍ በቃ ለዩቲዩብ አስፈላጊ የተባሉትን ነገሮች ከአካውንት መክፈት ጀምሮ እስከ ሞኔታይዜሽን ብሎም ገንዘብ እስከ መስራት ያለውን ነገር ሙሉ በሙሉ እሱ ይሰራልናል ማለት ነው። እኛ የምንሰጠው መስራት የምንፈልገውን ነገርና ስለምን ነገር እንደሆነ በደንብ መጻፍ ያለብን ማለት ነው። ይህን ነገሮች ይሰራልናል። ዩቲዩብ አውቶሜሽንን ቻት ጂፒቲ በመጠቀም ገንዘብ ተከፋይ መሆን እንችላለን ማለት ነው። እሺ ለዩቲዩብ አውቶሜሽን ቢሆን ለምሳሌ ያክል አንድ ነገር ላሳያችሁ። አንድ ነገር ስክሪፕት እንዲጽፍልኝ ላድርገው ማለት ነው። እንግዲህ ቻት ጂፒቲ አሁን በጣም እየረቀቀ መጥቶ አማርኛ በደንብ መረዳት ችሏል። እንግዲህ በሀሪፍ አማርኛ ልጻፍለትና የሚለውን እንየው ማለት ነው። ሰላም ብዬ ልጻፍለት። ሰላም እባክህን ለዩቲዩብ እንግዲህ አማርኛም እንግሊዘኛም ያቀላቀላችሁ መጻፍ ትችላላችሁ እንደፈለጋችሁት እናንተ ማለት ነው። ለዩቲዩብ የሚሆን የ5 ደቂቃ ቪዲዮ ስክሪፕት ጻፍ በምን ልበለው የቴክኖሎጂ ቻናል ስለሆነ እየሰራንበት ያለው በቴክኖሎጂ ዘርፍ ቢሆንልን ደስ ይለናል። ስለ በኤአይ አጠቃቀም
ዙሪያ ብለን እንሰጠዋለን ማለት ነው። ይህን ፕሮንት እንዳስገባንለት እሱም ጀነሬት አድርጎ መልስ ይሰጠናል ማለት ነው እና እንስጠው። እሺ ተመልካቾቼ ይኸው እንደምታዩት እየጻፈልኝ ይገላል። እንግዲህ ሰላም በስፋት እንደምን አለ። ይህ ለ5 ደቂቃ የዩቲዩብ ቪዲዮ የተዘጋጀ ስክሪፕት ነው። ቀጥታ ማንበብ ትችላለህ ወይም በትንሽ ማሻሻያ መጠቀም ትችላለህ ይላል። እንግዲህ ኤአይ የሰጠንን ሙሉ ስክሪፕት ቀጥታ መውሰድ ብዙ ጊዜ አይመከርም፣ ግን እንደ ዋናውን ነገር ይሰጠናል። ብዙ ነገሩን 90% ይሰጠናል። 10% ደግሞ በራሳችን የተወሰነች ነገር ብንጨምርበት ሞር ተመራጭ ነው። እንግዲህ ኤአይ ምንድነው ይላል። መጀመሪያ ኤአይ ምንድነው ርዕሱና ርዕሳችን የቪዲዮአችን ርዕስ ኤአይ ምንድነው እንዴት እንጠቀምበታለን የሚለውን ነው። መግቢያችንን ይኸው ኢንትሮውን ከስንት ሰከንድ እስከ ስንት ሰከንድ መሆን እንዳለበት ምናምን እያንዳንዱን ነገር በዚህ መልኩ ይሰጠናል ማለት ነው። ከዚህ ቀጥሎ እሺ እንትን ለዚህ የሚሆን ዲስክሪፕሽን ታግ እና የተምብኔል ርዕስ ንገረኝ ብንለው ይነግረናል ማለት ነው። እዚህ ጋር የተምብኔል የሚሆን ርዕስ ንገረኝ ብንለው ይነግረናል ማለት ነው። ዩቲዩብ ዲስክሪፕሽን ኤአይ ምንድነው እንዴት እንጠቀምበታለን የሚለውን ለቪዲዮአችን የሚሆን ዲስክሪፕሽን ይጽፍልናል። እንዴት ደግሞ በቃ እያንዳንዱን ነገር ሰርቶ ይሰጠናል ማለት ነው። እንግዲህ በዚች ደቂቃ ብቻ ይኸው እንግዲህ በዚች ባወራኋት ቅጽበት ደረጃ ሙሉ የዩቲዩብ ቪዲዮ ስክሪፕት ማገኘን፣ ዲስክሪፕሽን ታግ አገኘን፣ ታይትል አገኘን ማለት ነው። እዚህ በኋላ የሚሆነው ነገር ቪዲዮውን መስራት ነው ማለት ነው። ቪዲዮውን ደግሞ የምንሰራው እንዴት ነው የሚለውን ደግሞ የዩቲዩብ ቪዲዮ አሰራር መጀመሪያ ደረጃ እስከ መጨረሻ ሙሉ በሙሉ እንዴት እንደምንሰራ በቀጣይ ፕሮግራም ስራልን ብላችሁ ከነገራችሁ ይሰራላችኋለሁ ማለት ነው። እንደዚህ ታይትል እናገኛለን ማለት ነው። የዩቲዩብ ቪዲዮ ታይትሎች እናገኝ። ከዚህ ቀጥሎ ተምብኔል ስራልኝ ብንለው ደግሞ ተምብኔል ስራልኝ። ስለዚህ ተምብኔል ስራልኝ ብለው ተምብኔል ስራልኝ ስራልኝ ብንለው ሰርቶ ይሰጠናል ማለት ነው። እንግዲህ ተምብኔል ጀነሬት አድርጎ ተምብኔል ፈጥሮ ይሰጠናል ማለት ነው። አሁን ጀነሬት እያደረገ ነው። ተምብኔሉን ፈጥሮ ሲጨርስ ሰርቶ ይሰጠናል ማለት ነው። በቻትጂፒቲ ብቻ በመጠቀም እንግዲህ ዩቲዩብን ሙሉ በሙሉ ሰራን ማለት ነው። አንድ የዩቲዩብ ቪዲዮ ከተምብኔል ጀምሮ ብዙ ነገሮችን ሰራን ማለት ነው። በቃ ይህን ይመስላል። ቀጥሎ ሁለተኛው ቻትጂፒቲ የሚሰጠን ጥቅም ምንድነው የሚለውን መጀመሪያ ተምብኔላችን ሰርቶ ይጨርስና ተምብኔላችን ካስገባን በኋላ አሳያችኋለሁ ማለት ነው። እሺ ውድ የቻናል ተከታታዮች ተምብኔሉን ይህን በመሰለ መልኩ ጽድት ያለ ተምብኔል ሰርቶ ጨርሶልናል ማለት ነው። እዚህ ጋር ግን ትንሽ የአማርኛ የመረዳት ችግር ተምብኔል ላይ ጽሁፍ ላይ ኢሜጅ ጀነሬሽን ላይ ትንሽ ስፔሊንጉን ያምታተዋል። ይህን ነገር ደግሞ ኤዲት ታረጉታላችሁ። እንግዲህ ከዚህ በፊት ስለ ተምብኔል አሰራር ወይም ስለ ተምብኔል አሰራር በፒክሳርት ተጠቅመን የሚሰራ ቪዲዮ ሰርች ያስቀምጥላችኋለሁ። ውስጥ ገብታችሁ እዩት። እዛ ጋር ገብታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ተምብኔሉ ይሄ ነው። ጽሁፉን ብቻ ማስተካከል ነው የሚጠበቅብን ማለት ነው። ኢሜጃችንን በቃ እንደዚህ አድርገን ኢሜጃችንን በቃ ይሄን ይመስላል። ይሄ ነው ማለት ነው። ቀጥታ ሁለተኛው ስራችን የሚሆነው ዩቲዩብ ስለምን ይሰራልናል ወይም ቻትጂፒቲ ስለምን ይሰራልናል ካላችሁ ደግሞ ኒው ቻት ብለን እንግባና ስለ ቻትጂፒቲ ልንገራችሁ ማለት ነው። ቀጥሎ ዩቲዩብ አውቶሜሽን ብለናል። ቲክቶክ አውቶሜሽንም በዚህ መልኩ ነው የምንሰራው። ለቲክቶክ የሚሆኑ ቪዲዮዎችንም በዚህ መልኩ እናዘጋጃለን ማለት ነው። እንግዲህ ሙሉ በሙሉ ለቲክቶክ እና ለዩቲዩብ የሚሆኑ ቪዲዮዎችን እንዴት ነው የምናዘጋጀው የሚለውን ኮሜንት ላይ ያስቀምጡልኝ። እንዲሰራላችሁ የምትፈልጉ ከሆነ ቀጣይ እንዴት ፍሪ ነፃ ቪዲዮዎችን ወይም ፊታችሁን ሳታስገቡ ቪዲዮዎች እንዴት ማዘጋጀት እንደምትችሉ ስቴፕ በስቴፕ አንድ ባንድ አሳያችኋለሁ ማለት ነው። ግን አሁን የማሳያችሁ ቻትጂፒቲ የሚሰራልን ነገር ነው ማለት ነው። ሁለተኛው ቻትጂፒቲ እንግዲህ መጀመሪያ ደረጃ ኢሜጅ ክሬት እንደሚያደርግ ስክሪፕት እንደሚጽፍልን አየን። ሁለተኛ ደግሞ አይዲያን ይሰጠናል። ስለምንፈልገው አይዲያ እስኪ ንገረን ብለው በጣም አዋጭ የሆኑ ስሞል
ቢዝነስ ንገረኝ። እንግዲህ ውድ ቻናል ተከታታዮች እንግዲህ ብዙዎቻችሁ በእንግሊዘኛ መጻፍ እንደምትችሉ ተስፋ አደርጋለሁ። ያው እንግዲህ እንግሊዘኛ መጻፍ ለማይችል ሰዎች ChatGPT ይህን ነገር አሟልቶልን መጥቷል ማለት ነው። እንግሊዘኛ አማርኛ የሚለውን አጻጻፍ ብንጽፉለት ራሱ በአሪፉ ይመልስላችኋል፣ ይረዳችኋል። እሱን እንደሚረዳችሁ በገባችሁ ኮንቴክስት እንድጽፉለት ለማሳየት ያክል ነው እንደዚህ አይነት መንገድ እየተጠቀምኩ ያለውን ንገረኝ ብዬዋለሁ። እስኪ እንግዲህ ይዘረዝርልናል ማለት ነው። እንግዲህ ምንም ስራ ብንፈልግ እንኳን ስራ መስራት እንዴት እንዳለብን በቃ አይዲያዎችን፣ ኮንሴፕቶችን ይነግረናል ማለት ነው። እሺ ከዚህ በፊት ስለ ዩቲዩብ እና ስለ ብዙ የጠይቅ ነበር። ዩቲዩብ ቻናል መክፈት፣ ቴሌግራም ቻናል፣ ፒዲኤፍ መሸጥ፣ ኦንላይን ኮርስ፣ አፍሌት ማርኬቲንግ በቃ እነዚህን ነገሮች ሳንዱች፣ በርገር፣ ሳምቡሳ በቃ ይሄው እነዚህን ነገሮች ሁሉ የነገረን ማለት ነው። አይዲያዎችን በቃ የቢዝነስ አይዲያዎችን ራሱ ይሰጠናል ማለት ነው። ይህን በመጠቀም የራሳችንን ቢዝነስ ክሬት ማድረግ እንችላለን ማለት ነው። በአሁን ጊዜ በጣም አናላይዝ ዳርጎ በጣም ማርኬት አናላይሲስ ሰርቶ ምናምን ስለሆነ የሚያቀርብልን በቃ ኤአይን በመጠቀም ብቻ ኃይለኛ ቢዝነስ መሆን እንችላለን ማለት ነው። ሶስተኛው የኤአይ ስራ ምንድነው ካላችሁ ChatGPTን የምንጠቀምበት የምንችለው ነገር ምንድነው ካላችሁ የፍሪላንሲንግ ስራ ነው። ፍሪላንሲንግ ምንድነው ካላችሁ አፕወርክ ላይና የተለያዩ የፍሪላንስ ስራ የሚያሰሩ አፖችና ዌብሳይቶች ላይ እየገባችሁ የኮንቴንት መጻፍ ኮንቴንት የመጻፍ በቃ የተለያዩ ስራዎችን መስራት የአይዲያዎችን የትራንስሌሽን ስራ ትርጉም የመስራት ስራ የተለያዩ ሶስተኛው ChatGPT የሚሰራልን ስራ ምንድነው ብላችሁ ከጠየቃችሁኝ ሶስተኛው ChatGPT የሚሰራልን ስራ ምንድነው ቀጥሎ እሺ ውድ የቻናል ተከታታዮች ቀጥሎ የምናየው ደግሞ ሶስተኛው ChatGPT የሚሰራልን ስራ ሲሆን ChatGPT ደግሞ ሌላው ገንዘብ ልናገኝበት በChatGPT ልናገኝበት የምንችለው መንገድ ደግሞ የፍሪላንሲንግ ስራዎች ናቸው። የፍሪላንሲንግ ስራ የምንላቸው ምንድን ናቸው? የትራንስሌቲንግ ስራ፣ የኮንቴንት መጻፍ ወይም ኮንቴንቶችን በእጅ የመጻፍ ስራ፣ የድርሰት ስራ፣ የተለያዩ በጽሁፍና ጽሁፍ ነክ በሆኑ ስራዎች ላይ ያሉ ስራዎችን ይሰራልናል ማለት ነው። እነዚህን ነገሮች የፍሪላንሲንግ ስራ ሌላኛው ደግሞ የማማከር ስራ ስለ ቢዝነስም ሊሆን ይችላል። ስለ ስራዎች የማማከር ስራ የራሳችን አማካሪ ድርጅት ከፍተን ምንም እውቀት ባይኖረንም እንኳን ChatGPTን እንደ ራሳችን መሳሪያ አድርገን ቆጥረን ወይም እንደ ራሳችን ድርጅት ሰራተኛ አድርገን እያሰራን ራሳችን ፕሮንታችን እያስገባን መስራት ስለምንፈልገው ነገር እያስገባን ቢዝነሳችን መስራት እንችላለን ማለት ነው። እንግዲህ ውድ የቻናል ተከታታዮች ChatGPTን በዚህ መልኩ መጠቀም እንችላለን ማለት ነው። የትምህርት ጥያቄዎችን ከመስራት ባለፈ ብዙ ነገሮችን ገንዘብ የምናገኘው በዚህ መንገድ ነው ማለት ነው በChatGPT። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ አይረሳ። ቀጣይ ደግሞ በኤአይ ተጠቅመን ሙዚቃ እንዴት ነው የምንሰራው፣ በኤአይ ተጠቅመን እንዴት ነው ኢሜጅ ክሬት የምናደርገው የሚሉትን እያንዳንዱን የተለያዩ የኤአይ አይነቶችን እያመጣሁ እያሳየኋችኋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ አይረሳ። አመሰግናለሁ።